ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል የማህበረሰብ አቀፍ አገልግሎትን እየተመለከትን ቆይታ እናደርጋለን። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ታፈረ መላኩ እዚህ ስቱዲዮ ጋብዘን ቆይታ የምናደርግ ነው የሚሆነው። ዶክተር ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለን። አመሰግናለሁ። እንግዲህ በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም በክልሉ የሚገኙ ወደ 10 ዩኒቨርሲቲዎች በጋራ ያቋቋሙት ፎረም ነውና እንደው ፎረሙ ከተቋቋመበት ዓላማ አንጻር እስካሁን ያከናወናቸው ዋና ዋና የማህበረሰብ አቀፍ አገልግሎቶች ምን ናቸው ማለት እንችላለን? ከዛ እንጀምር። በክልሉ የሚገኙ ዩኒቨርሲቲዎችን አቅም በጋራ በማሰባሰብ አጠቃላይ የክልሉን ህዝብ ኑሮ በማሻሻል ታርጌት ያደረገ መንገድ እና ምናልባትም ዩኒቨርሲቲዎቹ ለብዙ ዓመታት በአጥራቸው ውስጥ የተከለሉ ናቸው። የከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ገዳማዊ ናቸው ከሚባለው አሳሰብ ትንሽ ወጣ ባለ መንገድ ወደ ማህበረሰቡ መቀላቀል ታሳቢ ያደረገና የመጀመሪያው አካባቢ እውነት ለመናገር ሲቋቋሙ ሰላማዊ መማር ማስተማርን በማሰብ የተጀመረ ነበር። የመጀመሪያው አካባቢ ግን ዋናው ዓላማ ግን ከነበሩበት በሀገራችን ዩኒቨርሲቲዎች ማህበረሰብ ችግር እንዲፈቱ ማስቻል በሚል ታስቦ እና የሁሉንም ዩኒቨርሲቲዎች አቅም በማሰባሰብ ወደ አንድ በማምጣት ዋና የማህበረሰብ አገልግሎትና የምርምር አገልግሎት የትኩረት መስኮችን በጋራ በመለየት ለማህበረሰቡ ችግር መፍቻ መንገድ አድርጎ መጠቀም ተብሎ ታሳቢ የተደረገ ነገር ነው እና በመሰረታዊነት የመጀመሪያው ቁጥር 1 ከዚህ ከጤና ጋር የተያያዘው የክልሉን ጤና ስርዓት ማሻሻል ነው። የመጀመሪያው ነገር ላይ አንደኛ በምርምር የሚሰሩት አለ። በማህበረሰብ አገልግሎት ደግሞ ካየነው ሆስፒታሎችን የመደገፍ ነገር ላይ የጤና ተቋማትን የመደገፍ በቅርበት በተለይ አንደኛ ከግብረሰናይ ድርጅቶች ጋር ቅርብ ናቸው። ከሌላው ተቋማት በተሻለ መንገድ ፕሮጀክት ቢጽፉ ማምጣት ስለሚችሉ እሱንም እያደረጉ ብዙዎችን ሆስፒታሎች እውነት ለመናገር በባለፉት 5 ዓመት 6 ዓመታት በተለይ ችግሩም ጭምር ሊሆን ይችላል በተሻለ መንገድ አንዳንድ ጊዜ ከሰሜኑ ጦርነት ጋር የወደሙትንም ተቋማትም የሆስፒታሎችን እንደገና መልሶ ማቋቋም ረገድ በጣም በርካታና በዙሪያቸው ያሉ ሆስፒታሎችንም በግብአት ከግብረሰናይ ድርጅቶች ጋር ፕሮጀክቶችን እየጻፉ በዛ መንገድ ላይ ብዙዎቹን ሆስፒታሎች የማደራጀት ስራ ጤና ተቋማትን የማደራጀት ስራ ጥረት አድርገዋል። አንደኛው እሱ ነው። ሁለተኛ ደግሞ ከራሳቸውም አቅም ጭምር በማህበረሰብ አገልግሎት ከሚበጁት በጀት ላይ ታሳቢ ያደረጉ ሆስፒታሎችን ጤና ተቋማትን የማጠናከር ሀብትም ጭምር በተለይ ሐኪሞችን በአጎራባች ሆስፒታሎች ጋር እስከመመደብና የተሻለ መንገድ የጤና አገልግሎት ስርዓቱን የማሻሻል ስርዓት ታማሚዎቹ እስከ ወደ ትልልቅ ከተሞች ከመምጣት ይልቀን ባሉበት ወረዳ አካባቢ ላይ በተለይ ወላጆች ጋር የሚያገኙበትን ስርዓት የማደግ ስራ በጣም ትልቅ ስራ ሲሰሩ ቆይተዋል። አንዱ ትልቁ ነገር ያ ነው። ከዚህ ወረርሽ ደግሞ ከዚህ በተለያየ ጊዜ ከጦርነትም ጋር ተያይዞ ከግጭትም ጋር ተያይዞ አሁን ካለንበትም አንፃር በሱ ጋር የሚፈጠረውን ክፍተት የመሙላት ስራ በዚህ ዓመት እንደዚሁም እንደ አንድ አብነት ብንወስደው ማለት ነው የወባ ወረርሽኝ የኮሌራ ወረርሽኝ በጣም ትልቅ ፈተና የነበረው ነው ተመናገርና በጣም ረብረብ ነው ያደረግነው። አንደኛ ሁሉችንም ዩኒቨርሲቲዎች የጋራ አቅደው ካለቻቸው ትንንሽ የበጀትም ቢሆን ለዚሁ በጀት በጅተው የወባ ወረርሽኝን በዘመቻ መንገድ ከህብረተሰብ ጤና ኢንስቲትዩት ጋር ከጤና ቢሮ ጋር በመቀናጀት እና ፎረሙ እያስተባበረ በጣም ትልልቅ በጣም ገንቢ የሆነ ስራ ሰርተናል። እውነት ለመናገር የተወሰኑ ነፍሶችን ማትረፈና ብለን እናስባለን። በጣም ከፍተኛ የሆነ እርካታ ማለት ነው። ኢቭን መድኃኒት የወባ መድኃኒት ያልደረሱባቸውንም አካባቢዎችም ጭምር በማመላከት ፎረሙ ጭምር አብሮ እየተቀናጀ ከህብረተሰብ ጤና ኢንስቲትዩትና ከሌሎችም ባለድርሻ አካላት ጋር እና መንግስታዊ ካልሆኑ ድርጅቶች ጋር እየተቀናጀን በሚመለከተው መንገድ ወባዎቹ በአግባቡ የወባ መድኃኒቶቹ ግብዓቶቹ ለጤና ተቋማቱ በወቅቱ ተደራሽ እንዲሆኑ የማድረግ ስራ በጣም ትልቁ ሰርተናል። 2017 አሁን መስከረም ጀምሮ እስካሁን ባለው በነበረው ጊዜ አሁን በጣም በዚህ ዓመት በጣም በሰፊ ሰራ ነው ስራ እውነት ለመናገር ማለት ነው። ከኮሌራ ወረርሽኝም በተመሳሳይ መንገድ በተለይ ጎንደር አካባቢ ላይ አሁንም በቅርቡ ቋራ አካባቢ ያለውን ነገር ወጣውኑ በፈጣን መንገድ ተረባርቦ ምላሽ መስጠት ረገድ ጋር በጋራ ስራ ሰርተናል። በኮቪድ-19 የነበረው ነገር ታቋላ ዩኒቨርሲቲዎች ያደረጉት ነገር እንደ ሀገርም ጭምር እውነት ለመናገር በሱን ለሱ ፈጣን ምላሽ መስጠት ኢቭን የፈጠራ ስራ ሁሉ የተጨመረበት ዘመን የነበረ ያ ዘመንና በጣም በትልቅ ስራ ይሰራሉ። ከዛ ምርምር ማዕከላትንም በማቋቋም ለምሳሌ የቅድመ ካንሰር ምርመራ ማዕከላትንም በየአካባቢው የሚያቋቁሙ ዩኒቨርሲቲዎች አሉ እና ብዙዎቹ ናቸው አንደኛው። ሁለተኛው ከዚህ ከግብርና ጋር ማለት ነው
በእኛ ክልል ይሄ የሜካናይዜሽን ስራ ብዙም የተለመደ አይደለም እውነት ለመናገር። በፎረሙ ሀሳብ ግን በጋራ በመነጋገር ሁሉም ዩኒቨርሲቲዎች በሚባሉ ትንንሾቹም ጭምር አሁን በቅርብ የተመሰሩ ትንንሾቹ ስል በእድሜ ማለት እነሱን ጨምሮ ትራክተሮችና ኮምባይነሮችን በመግዛት የሜካናይዜሽን ስራ የማላመድ ስራ ትልቅ ስራ ሰርተናል ብለን የምናስበው። በሰሜኑ ጦርነት ጋር የነበረውን የምርት መቀነስን ውድመት በሚያካክስ መንገድ እስከ የበጋ መስኖ ላይ ጭምር በመሳተፍ ረገድ በጣም ብዙ ስራ ሰርተናል፣ ፎረሙም ጭምር እና ዩኒቨርሲቲዎቹ። ስለዚህ ምርታማነትን ለመጨመር ደግሞ የአሲዳማነትንም ጭምር ለመቀነስ በየአካባቢ ያለውን ያው እንግዲህ በተለይ አሁን ጎጃም አካባቢ ያለው ጋር በጣም ከፍተኛ የሆነ የአሲዳማነት ላይ እየተጠቀነ ያለው መሬቱን እሱን አሲዳማነት በመቀነስ ረገድ በጣም ከፍተኛ ስራ ሰርተናል። የዘር ብዜት ተፈጥሮ ሀብት ላይ እና የከተማ ግብርናን ጭምር በማበራት በማነቃቃት ረገድ ከስራ እድል ፈጠራ ጋር በማያያዝ ብዙ ስራ ሰርተናል። ከትምህርት ቤቶች አካባቢ ካየነው ከትምህርት አንጻር አንደኛ የክልሉ የትምህርት ስርዓት ችግሮች ምንድናቸው በሚል ትልቅ ጥናት በምርምር የተደገፈ ጥናት እንዲጠና ተደርጓል። ከዛ ባለፈ ደግሞ የማህበረሰብ ትምህርት ቤቶች ግንባታ በየዩኒቨርሲቲዎቹ ጋር በሁሉም አቅጣጫ በማውረድ የተወሰኑ ዩኒቨርሲቲዎች ወደዛ ግንባታ ገብተዋል። የአዳሪ ትምህርት ቤቶችን በመደገፍ በማቋቋም ብዙ ስራ ሰርተናል። በአቅራቢያቸው ጋር ሞዴል ትምህርት ቤቶችን የመፍጠር የመደገፍ ትምህርት ቤቶችንም የሳይንስ መምህራን በተለየ መንገድ ተካታይ ስልጠናዎችን በመስጠት የትምህርት ጥራትን በማሻሻል ረገድም በሱ መንገድ ሰርተናል። ከአልማ ጋር በመቀናጀትም ቢሆን ብሎኮችን የመገንባት ዩኒቨርሲቲዎቹ ጋር በጣም ብዙ ስራ ሰርተናል ብዬ ነው የማስበውና ከዛም ባለፈ ከስራ ዕድል አንጻር ጋር የኢንኩቤሽን ሴንተሮችን በማቋቋም ወታደሮችን የንጹህ መጠጥ ውሃ ምንጮችን የማጎልበት ስራ በጣም በርካታ ነው የሰራ ነው ብዬ ነው የማስበውና ያንን አቅም አሰባስበን በሚቻለው መንገድ ትናንት ከነበሩበት ለዓመታት ከለመር ነው ዩኒቨርሲቲዎቹ በዛው በአጥራቸው ተከልለው የሚኖሩ ገዳማውያን ናቸው፣ እንደ ገዳማት የሚቆጠሩ ናቸው ተብሎ በየጊዜው ይነሳ የነበረውን ነገር እውነት ለመናገር በባለፉት 5 ዓመት 6 ዓመታት በጣም በትልቁ ሰብረናል ብለን የምናስበው ግን ምንድነው ካለው ማህበረሰቡ ካለበት ችግር ጋር በተለይ ደግሞ ክልሉ ከባለፉት 5 ዓመት 6 ዓመት እያስተናገዳቸው ካሉ ችግሮች አንጻር ግን ህዝባችን ያን ያህል ታድገናል ብለን ባናስብም ግን ዩኒቨርሲቲዎች ከአቅማቸው በላይ በችግር ውስጥ ሆነው እነሱም ቢሆን የሚችሉት ነገር አድርገናል። ያን ደግሞ የሚያስተባብረው ፎረሙ ነው። ብዙ ነገር መልካም ነገር አድርገናል ብዬ ነው የማስበው። እንደው ማህበረሰብ አቀፍ አገልግሎት ሲባል ዶክተር እንግዲህ በክልሉ ዋና መነሻ ሀሳቡ ምንድን ነው የሚሆነው? የህዝቡን የኑሮ ማሻሻል ነው። ምርምርም አደረግንም፣ የማህበረሰብ አገልግሎትም አደረግንም፣ በግብርናውም ሰራንም፣ በጤናው ላይ ሰራንም። ዞሮ የህዝቡን ኑሮ ማሻሻል ነው መሰረታዊ ነገር፣ አንዱ ዓላማ እሱ ነው እና ከዛ ባለፈ ደግሞ ወረርሽኞች ሲነሱ ህዝቡን ከፍተኛ የሰብአዊ ቀውስ እንዳያስተናግድ እሱን መከላከል ነውና ዋናው እሱ ነው። አንደኛ የሚደረገው እውነት ለመናገር በባለፉትኝ የሰራናቸው የማህበረሰብ አገልግሎት ዩኒቨርሲቲዎቹ ጋር ኮሚኒቲ ዲማንድ ድሪቨን የምንላቸው ከማህበረሰቡ የሚነሱ ችግሮች ላይ ብዙ ጊዜ የሚመጡ ናቸው። ሰርቬይ የምንሰራለን እውነት ለመናገር ላይ አንደኛ በየአመቱ ዩኒቨርሲቲዎቹ ቴማቲክ ኤሪያዎችን ይለያሉ። የትኩረት መስኮችን በየ3 ዓመቱ በየ4 ዓመቱ ይለያሉ። በየአመቱም ደግሞ በዚህ ዓመት የምንሰራቸው የማህበረሰብ አገልግሎቶች ትኩረት የምናደርጋቸው በሚል በዛ መንገድ ሰርተን እንንቀሳቀሳለን። ለምሳሌ በዚህ ዓመት ክልሉ ካለበት ማህበራዊ ቀውስ ጋር በተያያዘ የትኩረት መስኮች ምንድን ይሆናል በሚል አንደኛ ሰብአዊ ቀውሱን መቀነስ ነው። የመጀመሪያው ቁጥር 1 ወረርሽኝ ሊያጋጥም ይችላል። ያለው የጤና ስርዓቱ በተፈለገው መንገድ ፋንክሽን ስለማያደርግ እንግዲህ በባለፉት 10 ዓመት 20 ዓመት ባለፉትኝ 10 ዓመትና 20 ዓመት 10 ዓመታት ውስጥ ላይ እውነት ለመናገር የተሻለ የጤና ኤክስቴንሽን ስርዓት ነበር ተዘርግቶ ነበር በዚህ ሀገር ውስጥ። አሁን ግን ባለው የክልሉ ማህበራዊ ቀውስ አጠቃላይ የግጭት የጦርነት ቀውስ በተካታይም በጣም በርካታ ችግሮች እያስተናገደ ስለሆነ የጤና ኤክስቴንሽን ስርዓቱ በአግባቡ እየሰራ ነው ብለን አናምንም። ስለዚህ እሱን ጋፕ በሚሞላ መንገድ ሰብአዊ ቀውሱ ላይ እንዳይከፋ በግጭት የሰው ህይወት የሚጠፋው አንሶ ደግሞ በወረርሽኝ ምክንያት ህዝቡ በተጨማሪ ጉዳት እንዳያስተናግድ እሱን በመቀነስ ረገድ ጋር ታርጌት አድርገን ሰርተናል። እቅዶችን አቅደን በዛ መንገድ እንዲንቀሳቀስ ያደረገው ባለሙያዎችን እንግዲህ በማሰባሰብ ከተቋቋመበት ዓላማ አንጻር እንደው የመፍትሄ ስራዎችን መስራት ላይ እስካሁን በግምገማ ይሄ ተሄደበት ርቀት ምን ያህል ውጤታማ ነው? በጣም አሪፍ ጥያቄ ነው። በነገራችን ላይ ከፎረሙም ከዩኒቨርሲቲዎች የሚጠበቀው አንዱ የሙያ ድጋፍ ማድረግ ነው። ቀድም እንዳልከው ጥናታዊ ጽሁፎችን በማድረግ ከአስሩም ዩኒቨርሲቲዎች የተሻሉ ምሁራንን በማሰባሰብ ጥናታዊ ጽሁፎችን በማድረግ የመፍትሄ አቅጣጫዎችን በማመላከት የክልሉን ህዝብ ክልሉን ማጠቃላይ የመደገፍ ስራ ነው የመጀመሪያ ዋና ማድረግ የነበረበት። ያው ብዙ ጊዜ ያው በእኛ ከድጋፍ ጋር ከቁስ ጋር ስለምናያይዘው ነው እንጂ ከዩኒቨርሲቲዎች ጋር የእውቀት ማዕከል ናቸው፣ የክህሎት ማዕከል ናቸው። ስለዚህ ዋናው የሚጠበቀው
ፍላጎት ከማህበረሰቡም ይሆን ከሌላውም አካል ጋር መሆን የነበረበት ይሄ ነው እውነት ለመናገር። በዚህ ረገድ እንደውም እኔ በጣም በርካታ ነገር ሰርተናል ብዬ አስባለሁ እውነት ለመናገር። በተለይ ከ2012 ጀምሮ ላይ ክልሉ ካለበት የፖለቲካ የኢኮኖሚና የማህበራዊ ጥያቄዎች የክልሉ ህዝብ የሚያነሳቸውን ጥያቄዎች በወቅቱ እንዲፈቱ በማመላከት ረገድ ሙያተኞችን በማሰባሰብ ሰነዶችን ስትራቴጂ ዶክመንቶችን በማዘጋጀት ለክልሉ መንግስት አቅርበናል። አንዱ የሚጠበቀው ነገር ይሄ ነው እውነት ለመናገር በጣም መሰረታዊ ጥያቄ ስለሆነ ማለት ነው። ስለዚህ ከዚህ አንጻር በጣም ብዙ ስራ ሰርተናል ብለን እንደማስበው ዶክመንቶችም አሉ በተፈለገው መንገድ ስራ ላይ ውለዋል ብለን ባናስብም ማለት ነው። በአማራ ክልል ውስጥ የሚገኙ የከፍተኛ ትምህርት ተቋማት ባለሙያዎች ምሁራን አሁን በክልሉ በገጠመው ችግርም አንዳንዶች የሚሰጡ አስተያየቶች አሉ፣ ዝምታ ይታያል የሚል ሐሳቦች አሉና እንደው ምን ያህል የመነጋገሩ ሐሳብ አሁን ያ ነገር ሳይሆን በአሁን በምን ደረጃ ላይ ነው የሚገኘው ዶክተር? የሐሳብ መፍለቂያ መሆን አለባቸው የሚለው በጣም አግባብ ነው። ግን የሚፈልቁ ሐሳቦችንም ግን መውሰድ በእጅጉ ያስፈልጋል። ያ ነው ተጨማሪ ሐሳብ ምሁራንንም የሚያነቃቃ ብዬ የማስበው። አንደኛው ከሱ አንጻር የሚጎዳድል ካለ ቆም ብሎ ማየት የሚሻለው እንጂ አግባብ ነው፣ ትክክል ነው። አዳዲስ ሐሳቦች ኢቭን የሀገሪቱ ችግር መውጫ መንገዶችንም በማመላከት ረገድ ዩኒቨርሲቲዎች ግንባር ቀደም መሆን አለባቸው የተባለው ነገር ላይ በጣም ተገቢ ስለሆነ ማለት ነው። ግን ምንድነው የሚነሱ ሐሳቦችንም ጭምር በቅንነት ወስዶ ወደ መሬት መውሰድ ስታደርገው ምሁራን የበለጠ እየተነቃቁ አዳዲስ ሐሳቦችን ለማምጣት እድል ይሰጣቸዋል ብዬ አስባለሁ። ስለዚህ በዛ መንገድ ብናየው የመጀመሪያ ቁጥር አንድ ማለት ነው። እኔ በፎረሙ አማካኝነት ብዙ ጥረት አድርገናል ብዬ አስባለሁ። አንዱ የፎረሙ ጥቅሙ የኮንሰርቲየሞች የዩኒቨርሲቲዎቹ ጋር በባልጋች ላይ በሌሎች ሀገራትም ያለው ተሞክሮ ነው። አቅማቸውን ሰብሰብ አድርገው የሚያሰባስባቸውን ፕላትፎርም በመፍጠር አዳዲስ ሐሳቦች እንዲማምጣት ትልልቅ ሐሳቦችንም ሳብ አድርጎ ለህዝብ የሚጠቅም ነገር ሐሳብ ላይ ማምጣት ረገድ ይጠበቅባቸዋል። በሱ ረገድ ያደረግነው ጥረት አለ ብዬ አስባለሁ። እውነት ለመናገር በቂ ነው እያልሁ አይደለም፣ በቂ ሊሆን አይችልም። ግን የተደረጉ ጥረቶች ግን በጣም ከነበረው ሪቭን ችግሩም ስለሚያስገድደን ይመስለኛል በጣም ፍሪኩዌንት በሆነ መንገድ አንድ ዶክመንት አይደለም ሁለት ዶክመንት ብቻም አይደለም ከዛ ባለፈ ግን ውይይቶቹ ጋር በጣም ጠበባቅ ምክረ ሐሳቦችን ከምሁራን እያሰባሰብን በማቅረብ ረገድ ላይ ጥሩ ነበር ብዬ አስባለሁ። አሁን ያለው ሴናሪዮ ትንሽ ለየት ይላል እውነት ለመናገር። አሁን እየተፈጠረ ያለውን ነገር አንዱን ሐሳብ ብታራምድ አንደኛ ገለልተኛ አድርጎ የሚያይ አካል በጣም በሁለቱም ሳይድ በሁለቱም ጎን መከራ ነው ያለው። ስለዚህ ምሁራን ከደህንነትም አንጻር ከምንም አንጻር እየሰጉ ዝም ቢሉ እኔ የሚፈረድባቸው ነው አላስብም እውነት ለመናገር። ስናነሳቸው ለምሳሌ አሁን የባለፈውን እኛ የጤና ትምህርት ግብርና ቢያንስ ገለልተኛ ከፖለቲካ መሆን አለባቸው ብለን የምናስበው። ስለዚህ የጤና የነፍስ አድን ስለሆነ ያለምንም ክልከላና ገደብ በክልሉ ጤና ተቋማት ተደራሽ መሆን አለባቸው ብለን ይሄን አድቮኬት እያደረግን ነበር። ጤና ስትራቴጂ ዶክመንት አዘጋጅተን በቅርቡ እንኳን ያለውን ማለት ነው። እና ያንን ከዓለም አቀፍ ተሞክሮ አንጻር ከኢንተርናሽናል ሁማኒታሪያን ሎ ከሚባሉ አንጻር ከሂውማን ራይት ሎ አንጻር ከሱ አንጻር ከኛ ጋር ከነበረው ውይይት በኋላ የህግ ምሁራን እንዲመጡ ፈልገን ነበረው። ግን እውነት ለመናገር ስንሞካክር ያን ያህል ፈቃደኛ ያሉ ምሁራን ማግኘት አልተቻለም። ሊፈረጅ ይችላል የሚል የመሳቀቅ ነገር ስሜቶች ይኖራሉ። ያለውም እውነት ለመናገር ላይ አሁን ያለውም ሁኔታ እጅጉን አስከፊም ስለሆነ በብዙ መንገድ ካየነው ከሱ አንጻር ሁሉም ሰው ራሱን የመቆጠብ ያው እያየው ስለሆነ በጤና ተቋማት ጋር ያለ ሙያተኞች በብዙ መንገድ ጉዳት እያስተናገዱም ስለሆነ በብዙ መንገድ እንትን ማለት ጥንቃቄ ማድረግ ይፈልጋልና ከራሱ አንጻር አሁን ያለው ሁኔታ ላይ የሚፈቅድ ኢንቫይሮንመንቱ ስለማይፈቅድ ካልሆነ በስተቀር ምሁራን ሐሳባቸውን እኔ በቆየሁባቸውም በዩኒቨርሲቲ ፕሬዝዳንትነቴ የዩኒቨርሲቲ ምሁራን ሐሳባቸውን ሲገድቡ አይቻላቅም እውነት ለመናገር። ምክንያቱም ውይይቶች ነው የነበሩት አልፎ አልፎ ከመንግስትም ጋር ውይይቶች ነው የነበሩት በዩኒቨርሲቲ የሚፈጠሩ ማለት ነው። በዛን ጊዜ ያለ ገደብ ሐሳቦችን የማንሸራሸር ላይ የችግር መውጫ መንገዶችን በማመላከት ረገድ ጋር ያን ያህል ቁጥብ ሆነው አላየኋቸውም። ግን ሐሳቦቹ ከመድረክ ብዙም ወርደው አላያቸው በእውነት ለመናገር። ይህን በተደጋጋሚ ያየናቸው ነገር እንደ ካልቸርም የባለፉት 20 ዓመት 30 ዓመት ምንየው ነገር በእኔ ዕድሜ ዘመን በዚህ በዩኒቨርሲቲ ቆይታዬም ልበልም በዚህ ስራ ከጀመርኩ ጀምሮ ያለው ታሪክ መድረኮች ይፈጠራሉ። ግን ሐሳቦችን ሪሊ ወስዶ ወደ መሬት የማውረድ ነገር ብዙ ልምድም እንደ ሀገርም አላዳበርንምና ትልቁ ችግር ያ ነው የሚመስለኝ ብዬ ነው የማስበውና ምሁራን ተስፋ ይቆርጣሉ። ከዛ ባለፈ ደግሞ አሁን ያለው ሁኔታ በጣም በሁለቱም ሳይድ ካየ ነው ዝም ብሎ በዚህም በግራም በቀኝም ያለው ነገር ላይ ምቾት የሚሰጥም ስላልሆነ ከሱ አንጻር የሚገልጹትን ነገር ነው የምነግርህ። አሁን
መፍረድም ከባድ ነው። እውነት ለመናገር የክልሉን ችግር የሀገሪቱን ችግር እንዲፈታ ከተፈለገ ምሁራን መነጋገር መቻል አለባቸው፣ መወያየት መቻል አለባቸው፣ መፍትሄ አመንጭ አመላካች ሀሳቦች መምጣት መቻል አለባቸው። እንደዚያ ሲሆን ነው እንግዲህ በሀገር ጉዳይ ተነጋግሮ ተወያይቶ መፍትሄ ማምጣት የሚቻለውና እንደው በዚህ ረገድስ ምንድነው ያሉ ነገሮች? የኛን ክልሉን ታሳቢ ያደረግ ስለሆነ ይጠየቀኛለህ። ይሄኛው ችግርም ከተፈጠረ በኋላ ፎረሙ በአጋጣሚ ጸሐፊ የነበረው ያኔ ዶክተር አስማረ ነው። ምሁራንን በማሰባሰብ አሁን ያለው ችግር ሊፈታበት የሚችለው አሁን በተያዘበት መንገድ እንደማይሆን በሚያመላክት ትንሽ ደፈር በሚል መንገድ ሰነድ ቀርቧል። ይህንን ልታደርገው የምትችለው ብዬ ነው። የመጀመሪያ ቁጥር 1 ሐምሌ ነው ችግሩ የተፈጠረው። የመጀመሪያው ችግር በእርግጥ ከዛ በፊት ላይ ምልክቶች ከዛ በፊት ላይ ያለው የህዝብ የሚያነሳቸው ጥያቄዎች ላይ አልነበሩም ብዬ አላስብም። ግን ሐምሌ በሆነ እንግዲህ መስከረም ነው ያ ሰነድ የቀረበው። ከዛ ውስጥ ምን ያህሉ እየተገበረ ነው የሚል ምን ያህሉ ሐሳብ ተወስዷል የሚለውን ያን ያህል ቆጭ ብለን አልገመገምነው። እውነት ለመናገር ላይ ግን የሚያመላክተው አንድ ነገር ምንድነው፣ በፍጹም በዚህ በተያዘው መንገድ መፍትሄ ሊመጣ እንደማይችል የሚያመላክታል። አንዱ ይሄ ምልክት ነው። ይሄን ሳያቅተን ግን ምንድነው ማድረግ ያለብን? በቃ በዚህ መንገድ ግጭቱ መቆም ካልቻለ ቢያንስ ግጭቱ የሚያደርሰው ከግጭቱ ጋር ተያይዞ የሚደርሰውን ሰብአዊ ቀውስ መቀነስ ነው በሚል ነው አሁን ፎረሙም ዩኒቨርሲቲዎችም እየሰሩ ያለው ማለት ነው። አንደኛ የመጀመሪያው ቁጥር 1 ከዚህ ከጤና ጋር ተያይዞ ያለው የሚፈጠረው ጉድለት ተጨማሪ ጉዳት በተጨማሪ ሰብአዊ ቀውስ ላይ ተጨማሪ ሞት እንዳያመጣ እሱን መከላከል ነው የመጀመሪያው ቁጥር 1 ማለት ነው። በሱ ረገድ በጣም ብዙ ስራ እየሰራ ነው ብዬ አስባለሁ። ቅድም ስልህ እንደነበረው ለሱም ቢሆን ስትራቴጂ ዶክመንት አዘጋጅተን ከDWH ጋር ከዩኒሴፍ ጋር መንግስታዊ ካልሆኑ ድርጅቶች ጋር በጋራ በመተባበር ዓለም አቀፍ ትሬንዱንም ልምዱንም ታሳቢ ባደረገ መንገድ በጣም ፍጹም ገለልተኛ የሆነ የሄልዝ ሪስፖንስ ስትራቴጂ የሚባል የጤና የምላሽ አሰጣጥ ስትራቴጂ ዶክመንት ላይ አዘጋጅተናል። በሱ ጋር አዲስ ለማድረግ ጥረት ተደርጓል። እውነት ለመናገር ያንን በማድረጋችን አንደኛ አድቮኬት ተደርጓል። እናንተንም ሁሉ የመንግስት ሚዲያ መሰለ የግል ሚዲያ እንደውም በሱ ረገድ ባለፈውም ሳነሳ ለነበረው የመንግስት ሚዲያ ብዙ አልተገኙም። አዲስ አበባን ባደረግነው የኢንተርናሽናል ኮሚኒቲ ባደረግነው ፎረሙ በጠራው አድቮኬሲ ወርክሾፕ የመንግስት ሚዲያዎች አልተገኙም። የግል ሚዲያ በጣም በርካታ ተገኝተዋል። አድቮኬት ለማድረግ ሞክረናል። ምንድነው የሚሆነው? የጤና በምንም መንገድ ይሁን በችግር ውስጥም ሆነንም ቢሆን የጤና ስርዓቱ መስተጓጎል የለበትም። መሰረታዊ የጤና አገልግሎት ለማህበረሰቡ ተደራሽ ካልሆነ ተጨማሪ ሞቶችን እያስተናገድ በማህበረሰቡ ዘንድ ምን ፈጥረው ሰብአዊ ቀውስ በጣም እያደገ ስለሚመጣ ስለዚህ ሁለቱም ወገኖች በግራም በቀኝም ያሉት ፍጹም ገለልተኛ በሆነ መንገድ የጤና ተቋማት አንደኛ የጤና ተቋማቱም የሙያተኛውም ደህንነት በተጠበቀ መንገድ እና ከጦርነትም ቀጠና ውጭም ይሁን በማድረግ ረገድ በጤና ተቋማት ጋር በሙያተኛው ላይ ያጋጠመ ችግር ያኳለ ግን በዓለም አቀፍ ሕግ ካየነው ግን ጤና ተቋማት ከጦር ቀጠና ውጭ መሆን አለበት፣ ከግጭት ቀጠና ውጭ መሆን አለባቸው። ከግጭት ቀጠና እንዲሆኑ ያን አድቮኬት በማድረግ ረገድ በጣም ብዙ ህደና ብዬ አስባለሁ። ስለዚህ ቅድም ከጠየቀኝ በጣም ፍጹም ገለልተኛ በሆነ መንገድ የሚመጡ ዶክመንቶቹን በአዎንታዊ መንገድ ወስዶ የለም ይሄ ህዝብን ነው አድሬስ የምናደርግበት፣ ህዝብን ነው ተደራሽ የምናደርግበት፣ የጤና ጉዳይ የነፍስ አድን ነው፣ አምቡላንሶች ከጤና ከህክምና ውጭ ከወላዶች ውጭ ላይ ለየትኛውም አገልግሎት መዋል የለባቸውም የሚለውን አድቮኬት ማድረግ ያለባቸው እንዳልከው ሚዲያዎች ናቸው። ያን ግን አመጣነው ነበረ። ግን በሱ ረገድ ምን ያህል ነው አድቮኬት እየተደረገ ያለው የሚለው ጋር አይመስለኝም። ስለዚህ ይህን ጥያቄ ወደ እናንተ ምትወስዱ ብዬ ነው የማስበው እውነት ለመናገር ላይና ሚዲያዎቹ ጋር ያንን መውሰድ ቢችሉ ብዬ ነው የማስበው። እንዲህ ቢሆን ማደፋፈር ቢቻል ሚዲያዎቹ ጋር ያሉትኝ በጣም የህዝብ ሚዲያዎች ናቸው፣ አሚኮን ጨምሮ የማህበረሰብ ሚዲያዎች ናቸው። የመንግስት ሚዲያ መንግስት የሚያስተዳድራቸው ቢሆንም ዝሮ ግን በህዝብ የተቋቋሙ ሚዲያዎች ናቸው። ጥያቄዎችን አድሬስ ማድረግ ያለባቸው የህዝቡን ታሳቢ ባደረገ መንገድ የህዝቡ ስሜት ምንድነው የሚሆነው፣ የህዝቡ ፍላጎት ምንድነው በሚል በዛ መንገድ ታሳቢ ቅኝታቸው ካለ በእርግጠኝነት ምሁራንም እየተደፋፈሩ የለም በዚህ መቅረብ ምን ችግር አለው በእያለ በድፍረት ወደዚህ እየመጣ ስሜቱን ሐሳቡን መግለጽ ይችላል ብዬ አስባለሁ። ያ ደግሞ ችግሮችን ለመፍታት ያመላክታል፣ ለማመላከት እድል ይሰጠናል ብዬ ነው የማስበው። ዩኒቨርሲቲዎች በአንድም ይሁን በሌላ በማህበረሰብ አቀፍ እንደመሳተፋቸው መጠን አሁን የክልሉ ወቅታዊ ችግርም ላይ ያሏቸው ተሳትፎ በምንድን ነው መገለጫቸው? ምንድን ነው ያለው መናበብ ያለው ኮሚኒኬሽን እስከምን ደረጃ ድረስ ነው? የመጀመሪያው የትኩረት መስኮችን ስንለያቸው አንዱ ሰብአዊ ቀውሱን መቀነስ ነው። ሰብአዊ ቀውሱ ግን የጤና ብቻ አይደለም፣ የትምህርት ብቻ አይደለም፣ ግብርና ብቻም አይደለም። ዩኒቨርሲቲዎች ምን ጋር ሁሉ እንዲሳተፉ አድርገናል። የከብት ክትባት ሁሉ ሄደዋል። ለምንድን ነው እንደዛ ያደረግነው? በከብት ክትባት ካምፔን ውስጥ ሁሉ ዩኒቨርሲቲዎች እንዲሳተፉ አድርገናል። መደበኛ ስራቸው አይደለም፣ እውነት ለመናገር ላይ መደበኛ ስራቸው አይደለም። ግን ወቅቱ ግን ያለው ሲስተሙ በፈለገው መንገድ ፋንክሽን ስለማያደርግ ራሳቸውንም እንደ ገለልተኛ ሙያተኞችንም በመቁጠር
ወደ አርሶ አደሩ ተደራሽ ቢሆኑ አንድ ለምሳሌ እንደው አንድ ምሳሌ ብናነሳው አንድ የፈረንጅ ላም 180 ሺህ 200 ሺህ ብር ነው ዋጋዋ ማለት ነው። ስለዚህ አንዱ አርሶ አደር ያችንን ቢያጣት በክትባት ምክንያት ላይ ቢያጣ የሚደርስበትን ማህበራዊ ቀውስ አስበው ማለት ነው። ስለዚህ ተጨማሪ በማህበረሰቡ ላይ በአርሶ አደሩ ላይ ጉዳት እንዳይደርስ እስከ ክትባት ድረስ ተሳትፎ ካምፔን ውስጥ እንዲገቡ በከተማ ግብርና ላይ እንደ ድሮ በገጠር እንደፈለገው መስራት እንኳን ባይችሉ በከተማ ግብርና ላይ በተለየ መንገድ እንዲሰሩ ማድረግ ረገድ ብዙ ነገር አመጣናል ብዬ ነው የማስበው። በክልሉ በተፈጠረው የሰላም ችግር ምክንያት ወደ 4.5 ሚሊዮን ተማሪዎች እንግዲህ በትምህርት ቢሮ መረጃ መሰረት ከትምህርት ገበታቸው ውጭ ሆነዋልና እንደው እንደ ትምህርት ሰው ይሄ ምን ማለት ነው ትርጉሙ? ቀጣይ ክልሉን ምን ሊያሳጣው ይችላል? በዚህ በግጭቱ ምክንያት ላይ ከደረሱት አንዱ ጉዳቶች የትምህርቱ ነው። የጄኔሬሽን ጋፕ ያመጣል። በእውነት ለመናገር እንደውም ህመሙ አሁን አይደለም ይሰማን። ትምህርት ወዲያውኑ የምታየው አይደለም። ልክ እንደ ነፍስ አድን በጤና ላይ አንድ ሰው ድጋፍ ካላደረክለት አንድን ታማሚ ዛሬ ህይወቱ ልታጣው ትችላለህ እና ወዲያውኑ ታውቀዋለህ። ትምህርት ግን እንደሱ አይደለም በባህሪው። ህመሙ ቆይቶ ነው የሚሰማን። ምናልባትም ከ5 ዓመት ከ10 ዓመት ከ20 ዓመት በኋላም ጭምር ዛሬ ያጣነው ነገር በትምህርት ላይ የደረሰው ጉዳት ከፍተኛ ይሆናል። ህመሙ የሚሰማን ያኔ ነው። ይሄ ቁጥር ትንሽ አይደለም። በአፍሪካ ካሉት ትንንሽ ሀገራት ከሚባሉት ከ15 እና ከ14 ሀገራት ድምር የህዝብ ቁጥር በላይ ነው ይሄ ቁጥር። በነገራችን ላይ በዓለም ካየነው ደግሞ በጣም ብዙ ነው እና በጣም ሂውጅ ነው። መፍትሄው ግን ምንድነው ቢሆን የነበረው የሚለው ቅድም ስልህ እንደነበረው ነው። እንዳለመታደል ሆኖ በእኛ ሀገር ሁሉ ነገር ፖለቲካ ነው። በእውነት ለመናገር ጤና ፖለቲካ ነው፣ ትምህርት ፖለቲካ ነው፣ ግብርናም ፖለቲካ ነው። አንዱ ትልቁ ችግር የሆነው ነገር ይሄ ነው። ጤና አምቡላንስ በነፃነት የማይሰራበት ሀገር እየፈጠርን ነው ያለው። እውነት ለመናገር ሌላ አምቡላንስን የእናቶችን ወላድን ላይ ሌላ ነገር የምንጠቀምበት ማለት በተመሳሳይ መንገድ በትምህርት ላይ እየደረሰ ያለውን በተመሳሳይ መንገድ ነው። አንደኛ ከግጭት ቀጠና ውስጥም አናደርጋቸው አንዱ ትልቁ ችግር ማለት ነው። ጤና ተቋማቱንም በውድመት ደርሶባቸዋል። ያው በነገራችን ላይ አለመማራቸው ብቻ አይደለም እኮ ውድመት የደረሰባቸው ትምህርት ቤቶችም ጋር ጤና ተቋማትም እኮ በጣም ሂውጅ ነው ነበር። በስንት ዓመት እንመልሰዋለን የሚለው ሌላ ነገር ነው የሚሆነው። ስለዚህ ከግጭትም ቀጠና የማድረግ እድላችን ማጣም አናሳ ነው አንዱ ትልቁ ችግር መሰረታዊ ነገርና እኔ መፍትሄው ግን ካልከኝ መፍትሄው ጤናን፣ ትምህርትን፣ ግብርናን ቢያንስ እንኳን የግጭት ተዋናዮችም ከዛም ባለፈው ፖለቲከኞች ሁልጊዜም ቢሆን ከፖለቲካ ነፃ ቢሆኑ በጣም መልካም ነው። መፍትሄው ይሄ ነው ብዬ ነው የማስበው፣ ዘላቂ መፍትሄው ማለት ነው። ያ ሲሆን በምንም ኢንቫይሮንመንት ውስጥ ብንሆንም እንኳን በግጭት ምን ውስጥ በጦርነትም ውስጥ እንበለው በዛ ውስጥም ሆነን ግን ባለበት እነዚህ ሲስተሙ ፋንክሽን እንዲያደርግ ከነ ችግሩም ቢሆን ማለት ነው። በዛ መካከል ላይ የምታስተናግደው ችግር የለም ማለት አይደለም። የምታስተናግደው ችግር ሊኖር ይችላል። ግን በሌሎች ሀገሮች እንደሚሆነው ሁሉ በእኛም ይህን ማስተናገድ ይቻል ነበር ብዬ አስባለሁና አንደኛ ያን ማድረግ ነው። ዩኒቨርሲቲዎች ግን ምን ያደረጋቸው ፎረም ምን አደረገ ካልኸው ልክ የጤናን የመጀመሪያው ነፍስ አድን ስለሆነ ለጤናው ስትራቴጂ ዶክመንት ጋር ከደብሊውኤች ጋር ከዩኒሴፍ ጋርና ሌሎች መንግስታዊ ካልሆኑ ተቋማት ጋር ስትራቴጂ ዶክመንት አድርገን እሱን አድቮኬት እንዳደረግነው ሁሉ ቅድም እንዳልከው ዋናው ትልቁ ሚዲያ ስለሆነ አድቮኬት ስለሆነ የሰውን አሳሰብ የሚቀይረው እሱ ስለሆነ በተመሳሳይ መንገድ ደግሞ አሁን ዩኒሴፍ እና ሴቭ ዘ ቺልድረን ኢኒሺዬቲቭን ወስደው ከሌሎች መንግስታዊ ያልሆኑ ድርጅቶችና ፎረም ጭምር እዛ ውስጥ ሆነን ስትራቴጂ ዶክመንት እያዘጋጀን ነው። ስለዚህ እሱን አድቮኬት እናደርጋለን። ሁሉም ሰው አድቮኬት ማድረግ አለበት። ስለዚህ ያንን ብናደርግ የሆነ ነገር ለውጥ ይመጣ ይሆናል ብለን ተስፋ እናደርጋለን። እውነት ለመናገር በትምህርት ላይ የሚደረገው ድጋፍ አነስተኛ ነው ከሌሎቹ አንጻር ሲታይ የሚሉም አሉ። እንደው ዩኒቨርሲቲዎችም በራሳቸው የሰሩት ነገርስ ምን አለ የሚለው ነው። ስጠቅስ የነበረው ነው። እንደውም በትምህርት ላይ የሰራነው ነገር በጣም በርካታ ነው። አዳሪ ቤቶችን እስከ መክፈት እኮ የሄዱ ዩኒቨርሲቲዎች አሉ። የማህበረሰብ ቤቶችን እየገነቡ ያለ ትምህርት ቤቶች እኮ አሉ። በአቅራቢያቸው ሞዴል ትምህርት ቤቶችን የሚደግፉ ዩኒቨርሲቲዎች ኦልሞስት ሁሉ ማለት ይቻላል። የትምህርት ጥራት ለማሻል የሳይንስ መምህራንን ጨምሮ ሌሎችን መምህራንን በማሰልጠን ለ12ኛ ክፍል ተማሪዎች የቱቶሪያል ፕሮግራም በመስጠት እስከ ወረዳዎች በመሄድ ማለት ነው። እንደውም የሚደረገው ድጋፍ እውነት ለመናገር ይሄን የነበረው አሁን ግጭቱ ከተፈጠረ በኋላ ብዙ ነገሩ ስለማይመች መደገፍ የማትችለው ተማሪዎችም ከትምህርት ገበታ ውጭ ስለሆኑ ካልሆነ በስተቀር ከአልማም ጋር ከሌሎችም ተቋማት ጋር በመቀናጀት ብሎኮችን በመገንባት ረገድ በዚህ የተሳተፉ በጣም ብዙ ናቸው ዩኒቨርሲቲዎች እውነት ካስሩ ማለት ነው። እና እንደውም ሁሉም ዩኒቨርሲቲዎች ጋር
በትምህርት ላይ የደረሰውን ስብራት አንደኛ እንደ አንድ አስተማሪም በትምህርት የወደቀ ማህበረሰብ ከርስቱ ይነቀላል ብዬ ማመን ነኝ፣ እውነት ለመናገር ማለት ነው። ስለዚህ በትምህርት በፍጹም ይሄ አንደኛ ትልቁ ጸጋ ነው የክልሉ ትልቁ ሀብት ጸጋ ትምህርት ስለሆነ፣ ስለዚህ ከሱ አንጻር በጣም የተሻለ ነገር በሀገርም ቢሆን የሚኖረው አበርክቶ ለወደፊትም ቢሆን በቀጣይ ትውልድም ቢሆን በሁለመናው ጋር የተሻሉ ፖለቲከኞች መጡም እኮ ትምህርት ነው ሊያመጣቸው የሚችለው። እውነት ለመናገር ትምህርት ነው የሚያመጣቸው የተሻለው ለዚች ሀገር ጋር አንደኛ በተሻለ ስነ ልቦና ላይ የማይገባውን ነገር ኖ ማለት የሚችሉ በተሻለ ስነ ልቦና ማደግ የሚችሉ ትምህርት ነው የሚያመጣቸው። ስለዚህ በዛ ረገድ በተሻለ በትምህርት ላይ መደገፍ አለብን በሚል እንደ ፎረምም ለባለፉት 5 ዓመት 6 ዓመት በተለይ በቅርብ ዓመታት ፎረሙ የተሻለ ችግሩን በራሱ ስላስገድድ ሊሆን ይችላል በጣም የተጠናከርንበት ጊዜ ነው ብለን የምናስበውና በሱ ረገድ እንደውም በጣም የደገፍነው ነገር በጣም ብዙ ነው። አሁን ካለው ችግር ራሱ ይብን ዝም ብለን ቆመን ከምናይ ብለን አንድ ነገር ላብነት ማንሳት ይቻላል። ጊዜው ላይ መግለጽ ትክክል አይሆን ይችላል። ቢያንስ እንኳን የ12ኛ ክፍል ተማሪዎችን ተፈታኝ ተማሪዎችን በክልል ውስጥ ላይ በጣም ጎበዝ የሆኑትን ተማሪዎች ከ1 እስከ 3 ከ1 እስከ 5ኛ ደረጃ ያሉት ይላያል ከዩኒቨርሲቲ ከዞን ያመጡባቸው ማለት ነው። ዩኒቨርሲቲ ተማሪዎችን በማምጣት ወደ ዩኒቨርሲቲ ጊዜያዊ አዳሪ ትምህርት ለአንድ ዓመትም ቢሆን ከፍተን የነዛን ልጆች ወጣቶች እንኳን ተስፋ እናለምልም በሚል ይህን ፕሮጀክት ይህን ኢኒሼቲቭን በፎረሙ በኩል በጋራ መጣ ነው። የዩኒቨርሲቲ ፕሬዝደንቶች እውነት ለመናገር ላይ ሐሳቡን በአንድ ጊዜ በመግዛት የዩኒቨርሲቲው አመራር አጠቃላይ በየዩኒቨርሲቲ ያለው ማናጅመንት ለጉዳዩ የተለየ ትኩረት በመስጠት በጣም በቅርብ ከተመሰረቱ ዩኒቨርሲቲዎች አንዳንዶቹ ከ150 200 ተማሪዎችን እንግዲህ ደስ ያለውን አዳሪ ትምህርት ስንት ነው ብለህ ቁጥሩን እየው ምን ያህል ትንሽ ቁጥር እንደሆነ ማለት ነው። እነዚህ ዩኒቨርሲቲዎች ግን ትንንሾቹ እንኳን 150 ትንሹ 150 ነው 200 አብዛኞቹ 300 ተማሪዎችና ከዛ በላይ አንዳንዶቹ እንደውም እስከ 700 የሚጠጉ ጎንደር ዩኒቨርሲቲ ባህዳር ዩኒቨርሲቲ እስከ 500 ተማሪዎች ላይ ከውስጥ ገቢና ከሌሎችም ገንዘብ በማፈላለግ በዚህ ዓመት ወደ ዩኒቨርሲቲ ጊዜያዊ አዳሪ ትምህርት መክፈት ተማሪዎችን ተቀብለናል። ይሄ ትልቅ ኮሚትመንት ነው። ከዚህ ሌሎችም ጭምር መውሰድ ቢችሉ እውነት ለመናገር ችግሩን በተወሰነ ደረጃ መቅረፍ ይቻላል። በትምህርት ላይ ያለውንም ኤዱኬሽናል ሎስ የሚባለውን ነገር በተወሰነ ደረጃ ላይ መቅረፍ ይቻላል ብዬ አስባለሁ እና ቁመን አላየንም። እንደውም በተሻለ መንገድ እየሰራንበት ያለው ነገር ይሄ ነው ብዬ ነው የማስበው። ስትራቴጂ ዶክመንት ግን እያዘጋጀን ነው። የመጀመሪያውን ዩኒሴፍ ነው የወሰደው። ዩኒሴፍ እና ሴቭ ችልድረን ኢኒሼቲቭ ወሰደው። ከሱ ጋር አብረን ድጋፍ እያደረግን ነው። እሱን አድቮኬት ማድረግ ረገድ ሁሉ የመንግስትም የግልም ሚዲያዎች አድቮኬት ማድረግ ቢቻል ጤናውንም ግብርናውን እያስተሳሰሩ ቢያንስ ሶስቱን ነገር ተውልን በሚል ሁለቱንም አካላት በዛ መንገድ አዲስ ማድረግ ቢቻል እኔ በተወሰነ ደረጃ ለለውጥ ይመጣል ብዬ ነው የማስበው። በሱ መንገድ መልካም ነው ብዬ የማስበው። እንደ ፎረሙ አሁን ዩኒቨርሲቲዎችን በጋራ በተለይ ተነጋግሮ በጋራ መወያየት መነጋገር በአሁኑ ሰዓት ምን ደረጃ ላይ ነው የሚመስለው? ምክክሩ ሐሳቡ ምን ያህል ነው አሁን ያለበት ሁኔታ? እንደ ድሮ ጉባኤ በየጊዜው በተካታይ ድሮ እንደምናደርገው በደናው ዘመን እንደነበረው አናደርግም። እውነት ለመናገር ጉባኤ የሚባል ነበር በፎረሙ ላይ የምናካሄዳቸው። አንደኛ ከበጀትም ጋር የሚያያዝ ነገር አለው። ከብዙ ነገር ላይ ፕሬዝደንቶችን በተናጠል የፕሬዝደንቶች የቦርድ አባል ስለሆነ የፎረሙ በመሰረታዊነት ደግሞ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝደንቶችን በጋራ በማቀድና በየጊዜውም ያለው ነገር በማህበረሰብ አገልግሎት በመገምገም ረገድ ያለው በጣም ከፍተኛ ነው ለተመናገር። ግን አንዳንድ ዩኒቨርሲቲዎች የማይገኙበት ሁኔታም አሁንም አለ። አቴንድ የማያደርጉበት ማለት ለምሳሌ የደብረ ማርቆስ ዩኒቨርሲቲ እንደፈለገው ምቹ አይሆንላቸውም ካለው ሁኔታ አንጻር ደብረ ታቦር ዩኒቨርሲቲ ካልሆነ በስተቀር ላይ በጋራ ቁጭ ብለን እየገመገምን ያለነው። በአስተዳደር ምክትል ፕሬዝደንቶችንም በቅርቡ በየጊዜው እንገናኛለን። ግን እንደ ድሮ ዝም ብለህ የመጀመሪያዎቹ ፎረሙ የተቋቋመበት አንጻር ትንሽ ፋንታሲ የበዛበት ነው። እውነት ለመናገር ላይ እንደሱ አይነት ነገሮች አንፈቅድምም ትክክልም ስለማይሆን የመጀመሪያዎቹ አካባቢ ላይ ሲቋቋም አካባቢ ላይ በጣም ግብዣ የበዙበት ድግስ የሚመስሉ ነገሮች እንደነሱ አይነት ጉባኤዎችን በፍጹም አናደርግም። እያንዳንዷን የምናገኛትም ከዩኒቨርሲቲውም የዩኒቨርሲቲውንም የምርምርና ማህበረሰብ አገልግሎት የምንበለውም የፎረሟም ያለችዋ ትንሽዬ ሳንቲም ችግር በሚፈታ መንገድ የሰውን ነፍስን በሚታደግ መንገድ ማዋል እንፈልጋለን። ከእሱ አንጻር ካልሆነ በስተቀር ላይ በጋራ ቁጭ ብለን ግን በጣም አንደኛ በጣም ሃርሞኒ ያለበት ነው። ለተመናገር ላይ በጣም በራሱ ችግሩ ማስገድዶ ሊሆን ይችላል። በባለፉት 5 ዓመት 6 ዓመት ላይ ያለው የፎረሙ አባላት የሚባሉት ፕሬዝደንቶቹ ጋር የምርምርና ማህበረሰብ ምክትል ፕሬዝደንቶቹ ጋር አጠቃላይ ማናጅመንቱ እና ፎረሙ እንዳንድ ቤተሰብ ሆኖ በጋራ ሆኖ የሚሰራበት ነው ያለው። የትምህርት ጥራት ላይ ብዙ መሰራት መቻል ያለባቸው ርዕሰ ጉዳዮች ይነሳሉና እንደው ከዚህ አንጻር እንደው ምን ያህል ትኩረት ተሰጥቷል? ይሄ እንደ ሀገር ያለ ችግር ነው። በነገራችን ላይ በትምህርት ስርዓቱ ያልተሻገርነው ችግር አንዱ መሰረታዊ ችግር የትምህርት ጥራት ጉዳይ ነው። ለብዙ ዓመታትም ይቀጥል ይመስለኛል። በቀላሉ መፈታው አይደለም።
ምክንያቱም የቆየ ነገር አለው ከመሰረቱ ጀምሮ ላይ አጠቃላይ ስርዓቱን በማሻሻል ረገድ ጋር ያለው ምክንያቱም የአንድ ህፃን ልጅ የአካዳሚክ አቅም የፈጠራ ዝንባሌው ምናምን ሁለመናው ጋር ከመጀመሪያው ከአንደኛ ክፍል ከመጀመሪያው ከኬጂ ጀምረህ እየገነባህ የምትመጣ ነገር ነው። ስለዚህ በአንድ ጊዜ ስለፈለክ የለም በዚህ ዓመት በዘመቻ መንገድ ብለህ የትምህርት ጥራት ልታሻሽል አትችልም። የትምህርት ስርዓት አንዱ የሚለየው ባህሪ ይሄ ነው። ስለዚህ እንደ ሀገር ያለው ችግር አለ። በጥቅሉ ግን እንዳልከው የሰው ሀብት በማምረት ረገድ ላይ ኢቨን የክልሉን የጤና አሁን ለምሳሌ ጤና ሙያተኞችን በለው ሌላውን ሙያተኛ ተጨማሪ የትምህርት ነጻ ትምህርት ዕድል በመስጠት በማስተማር ረገድ ጋር የሰው ኃይል ግንባታ ላይ በጣም በሰፊው ስራ ሰርተናል። በትምህርት ጥራቱ ግን ያልተሻገርናቸው በርካታ ችግሮች አሉ። ግን በጥቅሉ ካየነው ግን እንደ ሀገርም ካየነው ግን በዚህ በኤግዚት ኤግዛምን ብለው በሚያስፈትኗቸው ግን ዩኒቨርሲቲዎቻችን ይሻሉ ካልሆነ በስተቀር አያንሱም በእርግጠኝነት ማለት ነው። የተሻለ ነገር እንዳላቸው እናስባለን። እንደ ሀገር ያለው ያው ስለምታውቀው የዩኒቨርሲቲ መውጫ ኤግዛም ፈተና አለና በሱ መገደገድ ካየናቸው ግን በጥቅሉ እንደ ሀገር ካየናቸው የተሻለ ይሻሉ ካልሆነ በስተቀር ያነሰ ነገር ፐርፎርማንስ አታይባቸው። ግን እንደ ሀገር ያለው ችግር አብሮ በዛ ማቀፍ ውስጥ አድርገን እየገመገምን ጭምር በጋራ ቤተሙከራዎችን ማዳጅ በተሻለ መንገድ ላይ ስላልቻለ ነው እንጂ ለመናገር ላይ በሀገር ደረጃ በፎረም ደረጃ ላይ ትልቅ ቤተሙከራ እናቋቁማለን ብለን ማስበን የነበረው ነው። ስለዚህ ግብዓቶችን በማዳጀት ረገድ ጋር ከዚህ ከህንፃ ግንባታ ወጣ ባለ መንገድ ቤተሙከራዎችን ወርክሾፖችን በማደራጀት ትምህርቱ የበለጠ ተግባር ተኮር እንዲሆን አድርጎ በጥናቱ ላይ ትንሽ መሻሎች በየጊዜው እንዲያመጣና ወደምንፈልገው የትምህርት ጥራት ላይ እንዲመጣ ማድረግ ረገድ የሚጎዳድን ነገር ሊኖር ይችላል። በሱ መንገድ እየሰራንበት ነው ያለነው። ኮርስን ከመሸፈን አንጻር በተለያየ መንገድ ግንዛቤን በደንብ ሰጥቶ ከማስመረቅ አንጻር እዛ ቦታ ላይም በጥራት የመስራት ጉዳዮችም የሚነሱ ነገሮች አሉና እንደው እነዛ ነገሮችስ እንደው በምን ደረጃ ላይ ዩኒቨርሲቲዎች መስራት መቻል አለባቸው የሚለውን ነገር የተቀመጡ ነገሮች መተግበር ላይ ምን ያህል ጠንከር ያለ ነው፣ በስትራቴጂ ምን ያህል የተደገፈ ነው የሚሉት ነገሮች እስኪ እዛ ተጨማሪ ሐሳብ ቢሰጡን የተሻለ ይሆናል ዶክተር። ትልቁ ችግር በነገራችን ላይ አሁን የምታነሳው ከዚህ ከሰመርም ከምንም ጋር አንጻር የካላንደር ችግር ነው። የቆይታ ዘመኑ ላይ አጭር መሆን ነው። ለምሳሌ ክረምት እንዳልኸው አንደኛ ክረምትም ተብሎ ራሱ ፕሮግራሙ ከመጀመሪያው ነው ከሐምሌ አንድ ጀምረህ ላይ በሱ መንገድ ዴሊቨር አታርገው አንዱ መሰረታዊ ችግር ጋር በእርግጥ አሁን መንግስት ለክረምት ትምህርት ያለው ፍላጎት እየቀነሰ መጥቷል ከነበረው። አሁን በሱ ላይ ያህል ብዙ ምንልበት አይመስለኝም። የመንግስትም ከዛ መውጣት ይፈልጋል። አንደኛው ነገር እሱ ስለሆነ ማለት ነው። ግን ትልቁ ችግር ይመስለኝ ከዚህ ከኮቪድ-19 ጀምሮ የተለይ ባለፉት 5 ዓመታት ላይ ካላንደሩ በተፈለገው መንገድ አልሄደም። የሰሜኑ ጦርነት መጣ። ስለዚህ አንደኛው የካላንደር ችግር ነው። አንዱ መሰረታዊ ችግር ላይ ልጆች ሰሚስተሩ ኢቭን የመደበኛ ተማሪዎች አሁን እየሸፈኑበት ያለው መንገድ እኮ በተፈለገው 16 ሳምንታትን ወይም እያስተማርን አይደለም እያስወጣን ያለ ነው በእንትን ደረጃ ካየው ማለት ነው። ስለዚህ በሰሚስተሩም ጭምር እንደገና እየተጨፈለቀ ትናንትና ለባለፉት ከዛ በፊት ከዚህ ከ4 ዓመት ከ5 ዓመት ከነበረው የካላንደር ላይ በእጅጉን እያጠረ በአንድ ዓመት ውስጥ ላይ ከመስከረም እስከ ሰኔ ባለበት ውስጥ ላይ 3 ሰሚስተር እንዲሸፍኑ እየተገደዱበት ያለበት ሁኔታ ላይና በዚህ ውስጥ ላይ ጥራት ላይ የሚለው የራሱ የሆነ ችግር አለው ማለት ነው። ስለዚህ ክራይሲስ አስተናገድህ ቁጥር በትምህርት ጥራቱ ላይም ችግር እንደሚፈጠር ይታወቃል። ዞሮ ግን ምንድነው እንደ ሀገርም ትምህርት ሚኒስቴር የሚያወጣቸው የለውጥ ፕሮግራሞች አሉ ትምህርት ጥራት ለማሻሻል በሱ ውስጥም በሱ ማቀፍ ውስጥም ሆነው ዩኒቨርሲቲዎች በሚችሉበት መንገድ የትምህርት ጥራት ለማስጠበቅ በሚችሉት መንገድ ጥረት እንዲያደርጉ ፎረሙን በጋራ መንገድ የትኩረት ማዕከሉም አንዱ ሆኖ ይሄን እውነት ለመናገር ላይ በሱ መንገድ አብረን እንሰራለን እያስብ። መልካም የመጨረሻ ሀሳብ ነው ዶክተር። ከፎረሙ ለሚጠበቁ ስራዎች እንግዲህ ከፍተኛ ትምህርት ተቋማት ፎረም እንግዲህ በጋራ ጉዳዮች ላይ ጥናት ማድረግ በጋራ ማድረግ እንግዲህ በየግል የሚሰራ ጉዳይ አይደለም፣ በፎረሙ ብቻ የሚተገበር ነገር አለምና መንግስታዊና መንግስታዊ ያልሆኑ ድርጅቶች የትምህርት ተቋማት የመንግስት አካላት ድጋፍ ይጠይቃልና እንደው ከማን ምን ይጠበቃል የሚለውን ነገር ሐሳብ እንስጥና እናጠቃለን። አንዱ የፎረሙ ከበፊቱ ተለይተናል ብለን የምናስበው በዚህ በአንድ ዓመት ውስጥ ላይ ወደ ዓለም አቀፉ ማህበረሰብ ጋር የማማተር ነገር አነሳ ነበር። እውነት ለመናገር ሰብሳቢ ሆኜ ስለቆየሁበትም አባልም ሆኜም 5 ዓመት 6 ዓመትም ስለቆየሁበት በዩኒቨርሲቲዎቹን የ10ሩን ዩኒቨርሲቲዎች ማስተባበር ረገድና ከክልሉ ጋር በጋራ መስተጋብር ፈጥሮ የመስራት እንጂ ወደ ዓለም አቀፍ ድርጅት ዓለም አቀፍ ተቋማት የመሄድ ነገር አናሳ ነው የነበረው። አሁን በዚህ ዓመት ራዲካል የሆነ ቼንጅ ያመጣ ነው ብዬ ማስበው እሱ ነው አንዱ። ምክንያቱም ዩኒቨርሲቲዎች ራሳቸው ዓለም አቀፍ ተቋማት ናቸው። ተሰሚነታቸው ተደራሽነታቸውም ጋር ከፍ ማለት አለበት እውነት ለመናገር። ስለዚህ ፎረሙ ከዓለም አቀፍ ተቋማት ጋር በቅርበት እየሰራ ነው። ቅድም ስልህ እንደነበረው
ቀውሱን በክልል ውስጥ ያለውን ሰብአዊ ቀውስ ለመቀነስ እኮ አሁን ዋና አቅም አድርገን እየወሰድን ያለ ነው የህብረተሰብ ጤና ኢንስቲትዩት የመንግስት ተቋማትን ጤና ቢሮውን ብቻ ሳይሆን እንደ ዩኒሴፍን ደብሊውኤችኦን ኦቻን ዩኤን ኦቻን እነዚህና መንግስታዊ ያልሆኑ በተለይ አገር በቀል የሆኑ መንግስታዊ ያልሆኑ ድርጅቶችን ነው እንደ ትልቅ አቅም እየተጠቀምን ያለ ነው። አንዳንድ ጊዜ እንኳን አቅም ሲያጣ በተለይ ከህብረተሰብ ጤና ጋር ከመንግስት መዋቅር ጋር ያለውን በጤና አገልግሎት ላይ እክል ሲያጋጥም መፍታት ሳንችል የምንሄደው ከኦቻ ከዩኤን ኦቻ ከዩኒሴፍ ጋር ከሌሎች መንገድ ሄደን ነው ችግሩን ለመፍታት እየጠረት እያደረግን ያለ ነው። አንዱ ነገር ይሄ ነው። ስለዚህ ከዓለም አቀፍ ተቋማት ጋር እና መንግስት ካልሆኑት ጋር ያለውን ነገር ላይ በእጅጉ አሳሰብ በጣም መስተጋብሩን እየጨመርን መቀጠል አለበት። ከዛ በላይ ከፍ ማለት አለበት። ሁለተኛ ትረስት ያደርጋል። እውነት ለመናገር አንዱ ከነሱ የምናየው ነገር ከየትኛውም ተቋማት ምናልባትም ብዬ አስባለሁ በተሻለ መንገድ ለእኛ ክብር አላቸው፣ ገለልተኛ ናቸው ብላ ያምናሉ። አንዱ ትልቁ ነገር ስለሆነ ማለት ነው። ስለዚህ ዩኤን ኦቻ ለምንሰጣቸው ላይ ለምሳሌ ላይ ህብረተሰብ ጤና ላይ አንድ ኢንሲደንት ላይ ቢያጋጥመው ኮሌራ ለምሳሌ ላይ ቢሆን ኮሌራ እንዳይ ችግር ተፈጥሯልና ብታግዙም ብለን ፎረሙ ቢያቀርብ ወደሆኑ ሪስፖንድ ያደርጋሉ በሚችሉት አቅም ማለት ነው። እንደ አንድ አብነት የምነግርህ የቋራ አሁን በቅርብ ከአንድ ወር ሁለት በተከስተው ላይ የዩኤን ኦቻ ራሷ የክልል ውስጥ ያለችዋ በቀጥታ ነው ቋራ ድረስ ሄደችው ማለት ነው ያለውን ኢንፎርም እንደተደረገች ማለት ነው። እና በዩኒሴፍ ጋር በዚህ በዋግምራ ላይ ሰሜን ወሎ ላይ ያጋጠመው ቡግና አካባቢ ያጋጠመን ችግር ላይ ሪስፖንድ በማድረግ ረገድ ባለው ሰብአዊ ቀውስ ላይ ድጋፍ ማድረግ ረገድ ወዲያውኑ እንደሰጠናቸው እንትን ያደርጋሉ፣ ምላሽ ይሰጣሉ። አንደኛው ይሄ ነው ከዓለም አቀፍ ጋር። ስለዚህ ይሄንን መልካም ልምምድ በደንብ አጠናክረን እንቀጥላለን። ከዛ ባለፈ ቅድም ስልህ እንደነበረው የሰራናቸውን ስትራቴጂ ዶክመንቶችንም አድቮኬት ማድረግ ረገድ የዓለም አቀፍ ተቋማትን ኤምባሲዎችን ጭምር ለማግኘት ሞክረናል። ከእነሱም ጋር ተቀራርበን እየሰራን ያለ ያንን አጠናክራለን ብዬ ነው የማስበው። ምክንያቱም በረሃችን ብቻ ችግሩ የምንፈታው ስላልሆነ ማለት ነው። ከሌላ ከመንግስታዊ ካለ እኔ ከመንግስት ጋር አንደኛ ስራ ከሚሰሩት ለስራው ቅርብ ከሆኑት ጋር ነው በጣም ተቀራርበን እየሰራን ያለ ነው። እኛ ከላይኞቹ ጋር አይደለም የሚያስፈልገው። እውነት ለመናገር ላይ የህብረተሰብ ጤና ላይ ታች ላይ ያለ ሙያተኛ የሚያስፈልገኝ ከሆነ ሙያተኛው ጋር ነው ቁጭ ብዬ ዶክመንት ዴቨሎፕ ማድረገው። የወባ መድኃኒት እዚህ ቦታ ደረሰ አልደረሰ ብዬ መስራት ካለብኝ ከህብረተሰብ ጤና ላይ ከሆነ ህብረተሰብ ጤና ድረስ በቂ ነው ለኔ። ስለዚህ ፎረሙ እያደረገው ያለው ላይ ለስራው ቅርበት ካላቸው ተቋማት ጋር በቅርበት እየሰራን ያለ ነው በጣም በተግባቦት። በዚሁ አጋጣሚ ላይ ይሄ ክፉ ጊዜ ካለፈ በኋላ በጣም በትልቅ ታሪክ የሚያስታውሳቸው ተቋማት አሉ ብዬ አስባለሁ፣ ከመንግስትም ጭምር ማለት ነው። በጣም በተለየ ታሪክ ማለት ነው ለመናገር ላይ የሰውን ነፍስ በመታደግ ረገድ ጋር ፍጹም የሚያስታውሳቸው ተቋማት ላይ አሉ ብዬ አምናለሁ። አንድ ቀን ታሪክ መዘግባቸው ማለት ነው። ስለዚህ ከነሱ ጋር የበለጠ ግንኙነታችን አጠናክረን እንቀጥላለን። ከዛ ባለፈ ግን ከመንግስትም ጋር እኛ ያለንበት ግጭት ያው ስለምታውቀው ሴንሲቲቭም ስለሆነ ተማሪዎችም ሲጠሩ የዩኒቨርሲቲ ተማሪዎች ሲጠሩ ምንድን ያልናቸው ትንሽ ገለልተኛ እንሆን። ገለልተኛ ካልሆነ በስተቀር በጣም አደገኛ ነው። አንደኛ የውጭውን ግጭት ወደ ውስጥ እናስገባዋለን። ስለዚህ ዩኒቨርሲቲዎች በምንም መንገድ ይሁን ገለልተኛ ሆኖ መቆም አለባቸው በዚህ ወቅት ማለት። በዚህ ረገድ እኔ የክልሉ ከፍተኛ አመራሮች አክሰፕት ነው ያደረጉት። እኔ ለኔ ትልቁ ድጋፍ ይሄ ነው ብዬ ነው የማስበው። በእርግጥ ይሄ አስተሳሰብ ይሄ ሐሳቤ ወደ ታች ሲወርድ ወደ ዞን ደረጃ ወደ ከተማ አስተዳደሮች ዩኒቨርሲቲዎች ወደሚገኙበት አካባቢ ላይ ያለው ነገር እንደዛ ነው ወይ ሌላ ነገር ሊሆን ይችላል። በብዙ መንገድ ግን ኢምፓክት አመጣል። ዩኒቨርሲቲዎቹ ጋር በባለፈው ዓመት በዛ ችግር ውስጥም ሆነ በዚህ ዓመትም ጭምር ሰላም ማስተማር እንዲያካሂዱ ትልቅ እድል ፈጥሯል ብዬ አስባለሁ። ስለዚህ ከመንግስት የምንፈልገው እውነት ለመናገር ላይ ተቋማት ገለልተኛ ሆነው እንዲቀጥሉ ማድረግ ነው። ይህን ሜንቴን ማድረግ ያስፈልጋል። ፎረም ገለልተኛ ነው የሚሆነው እውነት ለመናገር ላይ እስካለን ድረስ በምንም መንገድ ቢሆን የትኛውንም ሐሳብ ኢንተርቴን አናደርግም። በየትኛውም ሳድ ያለውን ማለት ነው። አዲስ ማድረግ የምንፈልገው የህዝቡን ችግር ነው፣ ለህዝብ ነው የቆም ነው። ሁለተኛ ዩኒቨርሲቲዎችም ቢሆን በዓለም አቀፍ መርሆች መሰረት ላይ ገለልተኛ ሆኖ ቢቆሙ በግጭት ወቅት ላይ በየትኛውም ወቅት ላይ ገለልተኛ ሆኖ ቢቆሙ አንደኛ ለሬፑቴሽናቸው ለገጽታቸውም ቢሆን በዓለም አቀፍ ደረጃ ላይ ያላቸው ተወዳዳሪ መሆንም ስላለባቸው ገጽታቸውም ቢሆን ከዓለም አቀፍ ጋር የተሳሰረ ስለሆነ በምንም መንገድ ቢሆን በአንድም በሌላ መንገድ በምንም መንገድ ገጽታቸው በላሽት የለበትም እና ግጭትን በፍጹም ድጋፍ ማድረግ ተገቢ አይደለም። ጦርነትን አይጠቅማቸውም ለመናገር ላይ አይተናል ከአንዳንድ ተሞክሮ ላይም ካየነው ማለት ነው። ስለዚህ ተቋማት ላይ ገለልተኛ ሆነው እንዲቆሙና በሱ ረገድ ጋር በመደገፍ ረገድ ዋናው ዓላማውም ቢሆን የመንግስትም የትኛውም አካልም ቢሆን ህዝቡን መደገፍ ስለሆነ ህዝቡን ዩኒቨርሲቲዎችም ፎረሙ በጋራ ተባብረው ህዝቡን ከደገፉ እኔ ከዛ በላይ ያለ ፍላጎት ሊኖር ይችላል ብዬ አላስብምና ከዛ ባለፈ ያለ ፍላጎቶች ግን መቆጠብ አለባቸው።
በሆኖ ባልሆነው ዝም ብሎ ይሄን ደግፈኝም ቢሆን አይጠቅምም። እውነት ለመናገር አንዱ መቀረፍ ያለበት ብዬ የማስበው በተለይ አመራሩ ላይ በጣም በችግር ውስጥም ሆኖ እየተፈተነ ያለው ነገር ለባለፉት ዓመታት በጣም ከአቅሙ በላይ የተሸከማቸው ጫናዎች አሉ። እውነት ለመናገር ዩኒቨርሲቲ አመራር ማለት ነውና ያንንም በሚቀንስ መንገድ የለም እንደምንም ብላችሁ ያለቻችሁን የምርምርና ማህበረሰብ አገልግሎት ህዝቡን ላይ ችግር በሚፈታ መንገድ ቅድም እንዳልኩ በወረርሽኙ በመከላከል ረገድ በዘመቻ እቅድ አቅደው ከራስ ካለቻቸው በጀት ላይ ከዛም ባለፈ ላይ የአርሶ አደሩን ህይወት ከዚህ ከችግሩ ጋር ተያይዞ ላይ እንዳይመሰቃቀል ቅድም ከብት ክትባት ደስ በመሄድ ከዛም ባለፈ አሁን ዝም ብሎ ወሎ ዩኒቨርሲቲ እንደ አንድ ምሳሌ ባነሳው ደብረ ብርሃን ባነሳው የሰሩትን ስራ ነው መናገር በቅርበትም ገምግመን ስለነበር ነው እነሱን ከዚህ ከእንስሳት ወደ ሰው ወደሚተላለፉ የራቢስ የእብድ ውሻ የሚባል አሁን በጣም ትልቅ ፈተና እየሆነ ነው ያለው። ከዛም ባለፈ በማህበረሰቡ ዘንድ ያለው ከግጭቱ ጋር ተያይዞ ላይ ሜንታል ሄልዝ እና ሳይኮሶሻል ሳፖርቱ ጋር በጣም ከፍተኛ የሆነ ፍላጎት አለ። ይሄን በመደገፍ ረገድ በቃ ይሄ ጊዜ እንደሚያልፍ ይሄ ክፉ ጊዜ ሊያልፍ እንደሚችል ህብረተሰቡ በጣም በስነ ልቦናው ጠንካራ እንዲሆን በጣም ሬዚሊየንት እንዲሆን ዩኒቨርሲቲዎቹ እንዲደግፉ ፎረሙ እንዲደግፍ ከተደረገ እኔ ከየትኛውም ወገን ሌላ ፍላጎት መኖር አለበት ብዬ አላስብም። ምክንያቱም ከዚህ ከሜንታል ሄልዝ ጋር በተያያዘ ጋር ካየኸው በጣም ልብ የሚሰብር ነገር አለ። በነገራችን ላይ በአንድ ዓመት ከ10,000 በላይ ራስን ለማጥፋት ጥረት ያደረጉ ሰዎች አሉ በዚህ ክልል በአንድ ዓመት ውጭ ብቻ ማለት ነው። ይሄ በጣም ትልቅ አሳሳቢ ነገር ነው። ስለዚህ ማድረግ ያለባቸው ዩኒቨርሲቲዎቹ ጋር ገለልተኛ ሆኖ ያ ምንድነው ገለልተኛ አይሆንም በየትኛውም ቦታ ላይ ተደራሽ መሆን ይችላሉ። ገለልተኛ ከሆኑ ማለት የትኛውም አካል ጉንተላውን ይተውላቸዋል ማለት ነው። ስለዚህ ያንን በሁለቱም ወገን ያሉ አካላት የለም ዩኒቨርሲቲዎች ትተናቸዋል ከኛ ጋር ይመላከቱም ከኛ ጋር በምንም መንገድ ገለልተኛ ሆነው ህብረተሰባቸውን ያገልግሉ ብሎ ሁሉም አካል ከላይ እስከታች ያለው በተዋረድ ከተዋቸው ሌላውም አካል ከተዋቸው አንደኛ ፍጹም የሆነ ሰላማዊ መማር ማስተማር ሂደት ማስቀጠል ይቻላል። እውነት ለመናገር በችግር ውስጥም ሆነን በተቻለ ነገር ይሄን አሳክተናል ብዬ አስባለሁኝ። ይሄንም ደግሞ የበለጠ ደግሞ አስቀጠናክረን ለመቀጠልም እድል ይሰጠናል ብዬ ነው የማስበው። አመሰግናለሁ ዶክተር ታፈረ መላኩ በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ እዚህ ስቱዲዮ ድረስ ተገኝተው አጠቃላይ በክልሉ የሚገኘው የማህበረሰብ አቀፍ አገልግሎት አሰጣጥ ምን ይመስላል የሚለውን ሀሳብ ስለሰጡን እናመሰግናለን። እኔ አመሰግናለሁ። የተከበራችሁ ተመልካቾቻችን በማህበረሰብ አቀፍ አገልግሎት ላይ የተመለከተው ርዕሰ ጉዳያችን ዛሬ በዚሁ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ የካስ ማስረሻ ነበርኩ። መልካም ሳምንት።